ሴት ልጅ በግንኙነት ሰዓት መርጨት እንደምትችል ስንቶቻችሁ ናችሁ የምታውቁት? ምክንያቱም ብዙ ኢንቦክስ ይደርሰኛል። በግንኙነት ሰዓት ፈሳሽ ይበዛብኛል፣ ኢቭን ሽንት ያመለጠኝ ራሱ ይመስለኛል ብለው በዚህ የሚሳቀቁ ብዙ ሴቶች አሉ። ማወቅ ያለባችሁ ነገር ሴት ልጅ በግንኙነት ሰዓት ጂስፓት የምንለው ኤሪያ በደንብ ስቲሙሌት ሲደረግ ልትረጭ ትችላለች። ማለትም እኛ ስኳርቲንግ ሊባል ይችላል ማለት ነው። ይሄ ሲፈጠር የተሳሳተው መረጃ ምንድነው? ሽንት ነው የሚባል ነገር አለ። ማወቅ ያለባችሁ ነገር ሴቷ የመሽናት አይነት ስሜት ሊሰማት ይችላል። ከዛ ግን የሚወጣው ፈሳሽ ስኪንስ ከምንለው ግራንድ የሚመነጭ በእርካታ ምክንያት የሚመጣ ፈሳሽ ነው እንጂ ሽንት አይደለም። ስለዚህ ሴቶች አትሳቀቁ። ወንዶችም ደግሞ ሚስታችሁ እንደዚህ አይነት ነገር ኤክስፒሪየንስ ካረገች ጥሩ ስራ እየሰራችሁ ነው ማለት ነው እንጂ ይሄንን ማሳቀቅ ኦር ደግሞ እሷን የሚያስደነግጥ ነገር መሆን የለበትም ለማለት ነው። ከሚስታችሁ ጋር ስትሆኑ ብቻ ብልት መቆም ላይ ችግር የሚያጋጥማችሁ ከሆነ ከዛ ውጭ ግን ለራሳችሁ የግል ወሲብ ላይ ወይ ደግሞ ሌላ ሴት ስታየው ብልት መቆም ላይ ምንም አይነት ችግር ከሌለ ይሄ ስንፈተ ወሲብ ነው የብዙ ሰዎች ጥያቄ ነው። አዎ ስንፈተ ወሲብ ነው። ሳይኮጄኒክ ኢሬክታይል ዲስፈንክሽን የምንለው ማለትም ሳይኮሎጂካሊ የመጣ ነገር ነው። መንስኤዎቹ ብዙ ናቸው። ጭንቀት ሊሆን ይችላል፣ ዱካክ ሊሆን ይችላል፣ ሚስቴን ባላረካትስ ደስተኛ ባትሆንስ የሚል ሊሆን ይችላል። በዋነኝነት ደግሞ ተጣልታችሁ ተደባብራችሁ የዛን ሰሞን እየተንከባከበቻችሁ ካልሆነ እንደዚህ ነገር ሊያጋጥም ይችላል። ይሄ ከ6 ወር ካለፈና መጨናነቅ ካመጣ እንደ ስንፈተ ወሲብ ይቆጠራል እና መታከመም የሚችል ነገር ነው። በዋነኝነት ማድረግ የምትችሉት ነገር ጭንቀት፣ ዱካክ እንደዚህ አይነት ነገር ካለ እሱን ማስተካከል፣ ስፖርት መስራት፣ አበላል። ከዛ ውጪ ከሚስት ጋር በደንብ ኮሚኒኬት ማድረግ። ሚስቶች ደግሞ ባሎቻችሁን በደንብ ካልተንከባከባችሁ ወንድ ስለሆነ ብቻ ለግንኙነት ሰውነቱ ዝም ብሎ እንደዚህ ይዘጋጃል ማለት አይደለም። ስለዚህ ባሎች ለሚስታችሁ ይሄን ቪዲዮ ላኩ። ከዛ ውጪ ግን በእርግጠኝነት ሳይኮሎጂካል ነው ለማለት ተጨማሪ ምርመራና ሕክምና ስለሚያስፈልግ ሕክምና አግኙ። ሴት ልጅ ለግንኙነት ያላት ስሜት ተነሳሽነት ሲጨምር ሰውነቷ ላይ የምታስተውሉት ለውጥ አለ። መጀመሪያ እዛ አካባቢ እርጥበት ይኖራል። ከዛ በተጨማሪ ደግሞ ግንኙነቱ ለሷ ህመም እንዳይኖረው እዛ አካባቢ ሪላክስ የማድረግ ነገር አለ። ይሄንን ማወራላችሁ ብዙ ሴቶች ገና ሳይወልዱ ጓደኛዬ እዚህ አካባቢ ላልተሻል እንደ ድሮ አይደለሽም፣ ኢቭን ሌላ ሰው ደርበሽብኛል አይነት ኮምፕሌንት እየደረሰ እየተሳቀቁ ስለሚወጡ ነው። ማወቅ ያለባችሁ ነገር ከሚስታችሁ ጋር ግንኙነት ከማድረግ በፊት እዛ አካባቢ እርጥበት ካለ ሰውነቷ ትንሽ ላስቲሲቲ ትንሽ የሪላክስ የማድረግ ነገር ካለ ይሄ ተፈጥሯዊ ለውጥ ነው። ይሄ ባይፈጠርና ግንኙነት ብታረጉ ለሷ ፔንፉል ይሆናል። መድረቁ መላላጥ ያመጣል። ኢቭን ግንኙነት እንድትጠላ ያደርጋል። ስለዚህ እንደዚህ አይነት ለውጥ ካስተዋላችሁ ሴትን ማሳቀቅ አይደለም የሚያስፈልገው። ጥሩ ስራ እየሰራችሁ ነው። ስሜት ጥግ ላይ የማድረስ እድላችሁ ከፍተኛ ነው። ስለዚህ ይሄ ፖዚቲቭ ሳይን ነው እንጂ ሴትን ማሳቀቂያ መንገድም ሆነ ሪዝን አይደለም ለማለት ያህል ነው። አንድ ታካሚ መጥቶ በባለፉት 1 ዓመት ውስጥ ብልት መቆም ላይ ችግር አጋጥሞኛል፣ ከዛ በፊት ግን ቶሎ መጨረስ እቸገር ነበር ቢለኝ ቀጥታ ማስበው ቶሎ መጨረሱ ስላልታከመ ነው ብልት መቆም ላይ ችግር የመጣው። ለምን እንደሆነ ላስረዳችሁ። አንድ ወንድ ቶሎ መጨረስ የሚቸገር ከሆነ በዚህ ምክንያት እየተጨናነቀ እየተሳቀቀ ይመጣል። ሚስቱ ወይ ጓደኛው ደስተኛ ካልሆነች እያለ ይሄ ነገር ያስፈራዋል። በዚህ ፍርሃት ምክንያት ደግሞ ብልት መቆም ላይ ዝግጅት ላይ ችግር ሊያመጣ ይችላል። ጥንካሬ ላይኖረው ይችላል። ኦር ደግሞ እርካታ ደረጃ ሳይደርስ የብልት መዳከም ሊያመጣ ይችላል። ስለዚህ ረጅም ጊዜ ከ6 ወር በላይ የቆየ እንደዚህ ቶሎ መጨረስ የምትቸገሩ ከሆነ በግንኙነት ከ1 ደቂቃ ያነሰ የምትቆዩ ከሆነ ይሄ ሕክምና ካላገኘ ቀስ እያለ ወደ ብልት መቆም ላይ ችግር ሊያስገጥምባችሁ ይችላል። ወጣት እያለው የግል ወሲብ አዘውትር ነበር፣ በዛ ምክንያትም ቶሎ መጨረስ አሁን እየተቸገርኩ ነው የምትሉኝ ብዙ ወጣቶች አላችሁ። ተመሳሳይ ታሪክ ያለው አንድ ወንድ እንዴት አድርጎ ራሱን ቤት ውስጥ እንዳከመ ታሪኩን ስላጋራ የሚጠቅማችሁ ከሆነ ልንገራችሁ። ታሪኩ ሲጀምር ከ13-14 ዓመቱ ላይ ነው የግል ወሲብ የጀመረው። ችግሩ የግል ወሲቡ ሳይሆን የሚያደርግበት ሁኔታ ነበረ። ሲጀምር የሚጠቀማቸው ቪዲዮዎች በጣም ጠንካራ ስሜት የሚያመጡ ቪዲዮዎችን በመጠቀም ከአንዳንድ ስሜትን በማነሳሳት ቶሎ ወደ መጨረስ ነበረ የሚሄደው። ይህንንም በተደጋጋሚ ካረገ በኋላ ወደ ሴት ሲሄድ የዛኔ ቶሎ መጨረስ መቸገር ተጀመረ። በዚህ ምክንያትም መጨናነቅና ዲስትረስ ውስጥ ገባ። ምንድነው ያስተዋለው? ጭንቅላታችን እንደ ፕላስቲክ ነገር ነው። ማለትም በተመሳሳይ ሁኔታ አንድ አይነት ነገር እንትን ስንለው የሆነ የሚይዘው ስትራክቸር አለ። ስለዚህ መልሼ ሰውነቴን ትሬን ባረገው ባሰለጥነው ደግሞ ራሴ የበለጠ መቆጣጠር እችላለሁ በሚል ቤት ውስጥ እንደ አዲስ ይሄንን ትሬኒንግ ጀመረ። ምንድነው የሚያደርገው? ፊልም ሳይጠቀም ማለት ነው ሰውነቱን ወደ ስሜት የማነሳሳት አይነት ነገር ይሄድና ወደ መጨረስ አይነት ሳይሆን ጀስት ኢንጆይ እንደማድረግ ማለትም ከ0 ወደ 10 ቶሎ ወደ መጨረስ ሳይሆን መሀል ላይ ያለውን ስቴጆች ቢውልድ አፖቹን ሰውነቱን ለማስለመድ ሞከረ። ማለትም ልክ ስሜት ሲመጣ አተነፋፈሱን በማስተካከል የመጨረስ አይነት ስሜት ሲመጣ ልክ አተነፋፈሱን በማስተካከል ሰውነቱን ሪላክስ በማድረግ ሐሳቡን የሆነ ቦታ በማድረግ ቀስ በቀስ እያለ ሰውነቱን ለመቆጣጠር ራሱ ላይ ትሪትመንት ቴራፒ ጀመረ። ይሄ ትሪትመንት በየሰው ይለያያል። ማለትም የሚፈጅባችሁ ጊዜ ይሄን ያህል የተቆረጠ ቀን የለም። ግን ሰውነታችሁን እንደ አዲስ ሪኮንዲሽን የማድረግ ሕክምና ማለት ነው። ማለትም
ቪዲዮ ሳትጠቀሙ ጀስት ሰውነታችሁ አዳፕት እንዲያደርግ ልክ ስሜት ተነሳሳ ማለት ከአንዳንድ ዘሎ ወደ መጨረስ ሳይሆን ስቴጆች ቢልድ አፕ እንዲያደርግ ልክ የመጨረስ ስሜት ሲመጣ አተነፋፈሳችሁን በመቆጣጠር በተጨማሪ ደግሞ ሰውነታችሁ ሪላክስ እንዲያደርግ በማድረግ ራሳችሁን ባለማስጨነቅ ተጨማሪ ደግሞ ሀሳቦቻችሁን ዲስትራክት እያደረጋችሁ ሰውነታችሁን በራሳችሁ ቁጥጥር መዋል እንደሚቻል እና እሱ እንደጠቀመው ተናግሯል። ስለዚህ ይሄንን ቤት ውስጥ እንደ ቴራፒ ሞክሩት። በዋነኝነት ማወቅ ያለባችሁ ነገር ግን ሁሉም የቶሎ መጨረስ መንስኤ አንድ አይደለም፣ መፍትሄውም አንድ አይደለም። በየሰው ይለያያል። ሆርሞን ሊሆን ይችላል፣ ዘር ሊሆን ይችላል፣ የተለያየ ምክንያት። ግን በግል ወሲብ ሆኖ እንደዚህ አይነት ነገር ተመሳሳይ ታሪክ ካላችሁ ይሄንን ቴራፒ ቤታችሁ ሞክሩት ለማለት ያህል ነው።